ኢንስቶል ያደረገው ማንኛውም ነገር በምርምርና ፍልሰት መፍጠር እስካልቻልክ ድረስ ታጥቅ ያለው አይሲቲ ያለ ወይም ፕሮሴስ ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ ገዝቶ የሚጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ የገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺቭ አታደርግ በመሆኑም እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ዓላማ አላቸው ይያልፈንቱም ሰዎቹ ፍላጎታቸው ሌላ ነገር ላይሆን ይችላል ግን ተደምሮ አገርን መከላከል ተደምሮ መጥቀም መቻል አለበት ግብርና ካለ ቴክኖሎጂ የትም አይደርስም ማለት ይህች ሀገር 10% አደገች 20% አደገች በፊፍዝ ጄኔሬሽን ማርኬት ካልተዘጋጀን ተጫውታዎች ነው ዝግጅቱ ሁለንተናዊ መሆን አለበት ግብርናው ሲያድግ ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ይስናል ያም ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የእውቀት ችግር ነው ያለው የኛ መሻት እንደጀመረ የተጀመረ በጣም በጎ ጅምሮች አሉ ቴክኖሎጂን በልማቱ ይሄ መቀጠል የሚችለው መደመር ከቻለ ብቻ ነው የሚል ሐሳብ ይዛል እና ከፋው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ይባላል ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 800 አካባቢ ኢንጂነሮች አሉ ትልቅ የኢንጂነር ስብስብ ያለው አሁን ኃይል ይጨመር ነው በጥቂት ዓመታት ወልታ ውስጥ እስከ 2000 እንደርሳለን ብለን እየሰራን ያለው ስለዚህ የእናንተ ተቋም ነው ለመጠቀም እስከተዘጋጁ ድረስ እኛ ዝግጁ ነን ሀሳብ ካላችሁ ሀሳባችሁን ወስደን እንደ ግብዓት እንጠቀምበታለን ለመደመር መቸገር የለብንም የምንደምረው ለሰርቫይቫል ለእድገት ለምናምን ሳይሆን ለሰርቫይቫል ያው ሰርቫይቪንግ የት ሰርቫይቭ ለማድረግ ደግሞ መደመር አለብን የሚል አስተሳሰብ መያዝ አለበት ከባንክ ከቴሌ የሚፈልገው ፖዚቲቭሊ መደመር ፖዚቲቭ ከተደመረ ባንክም ይቀየራል ኢንሳም ይቀየራል ቴሌም ይቀየራል ሀገር እንደመርህ መውጣትና መተካካት የሚለያዩ ነገሮች ናቸው እንዴት ይለያያል ለምሳሌ ብራውን የጀመረው ሪሰርች ላይ 10 ሰዎች አሉ ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ ቢኒያም ሲወጣ ከዘጠኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው መጥፎ ነገር መጥፎ ካልቸር ስለዚህ አሁን እኔ ማክሲመም አንድ አመት ወይ አንድ አመት ተኩል ኢንሳውስ ቆያለሁ ብዬ ወስኛለሁ እኔ እንኳን ብዙ አጀንዳ አይደለም ማንም ሰው ይተካኝ ይችላል ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል አራቱ ሰዎች ራሳቸውን ያውቃሉ እኔም አውቃቸዋለሁ የኔ ኤግዚስተንስ አጀንዳ አይደለም ይሄ የሆነ ያለው ግን ላስት ሚኒት ሲወጣ ሳይሆን አሁን እያለው አብሬያቸው እያለው እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ እየተዘጋጁ ነው እየሰሩ እያገዙ እየሰሩ ስለዚህ እኔ ጣጣዬን ጨርሼ ሲወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል ሰው ግማሽ ነገር ቆጥሮ ነገር ከማየት ይልቅ የሞላውን ነገር ይያያል ብቻ ግማሽ ሙሉ ነው የሚል ኮንሰፕት ቲዮሪ አለመሆኑ ፕራክቲካሊ መስራት እንደሚችል ዛሬ አረጋግጫለሁ በእነዚህ ሰዎች እነዚህ ለመደመር ለመተካካት በሐሳብ ተደምሮ ሐሳባቸውን በእኛ ውስጥ ለማኖር የመጡ ሰዎች ናቸው ይህን አስተሳሰብ በከፍተኛ ደረጃ ቤንች ማርክ ማድረግ አለብን እንዴት ነው ተደምረን ሐሳባችንን የምናሰርጸው አንድ ነገር ልንገራችሁ ሁላችንም ባለቤትነን ሁላችንም ወደታለን ብቻችንን ግን ባሎች ስንደመር ብቻ ነው ለውጥ የምናመጣው ከማይንድ ሴት ጋር የሚያዘው ላይ አዘኢንድ የሁሉ ነገር ውጤት ሰው ኢንቨስት ማድረግ ያለብንም ሰው ላይ ነው ማክበር ያለብንም ሰው ነው ሰው ደግሞ ራሱን ማወቅ አለበት ራሱን ሲያቅ ያለውን ቫልዩና ጋፑን ሲለይ ጋፑን ለመሙላት ወንድሙ ጋር ሲሄድ እንደ ሀገር እንደ ቡድን ማድረግ ይቻላል ኢንሳ ውስጥ አሁን ያለው አባል የራሱ የሆነ ቫልዩ ቢኖረው የራሱ የሆነ ሊሚቴሽን አለ ያ ሊሚቴሽኑ ገንዘብ ሳይከፍልበት በቀላሉ ከእናንተ ሊያገኙ ይችላል እናንተ ጋር ካለው ቫልዩ ብንጨምር ይወለጣ እናድጋለን እና ማይንድ ሴት ላይ እየሰራን ነው የዛም ውጤት ይመስለኛል አሁን መገናኘታችንን የኔጌቲቭ ሲግናል አያዋጣም እንዳገርም እንደተቋም እናቆም እንደመ